አንድ ትንሽ መንደር ውስጥ ናዲም የሚባል በጣም ደሃ ሰው ይኖር ነበር። ቤቱ የሸክላ ጎጆና ቡርኖ የሚባል ውሻ ብቻ ነበሩት። በየቀኑ በጠዋት ደክሞት ወደ ጫካ ይገባ ነበር። ቀኑን ሙሉ እንጨት ቆርጦ በገበያ ላይ በጣም በትንሽ ገንዘብ ይሸጥ ነበር። ከሽያጩ የሚመጣው ገንዘብ ለዕለቱ ምግብ ብቻ ነበር የሚበቃው። የናዲም ሚስት ሻሂስት ቆንጆ ብትሆንም ምላሷ ግን በጣም መጥፎ ነበር። በድህነት ሰልችቷትም ነበር። ባሏን ምንም የማትረባ ሰው ነው ብለው ትንቀውም ነበር። ሁልጊዜም በቃላት ታስቀይመውና ታዋርደውም ነበር። አንድ ቀን ማታ ከባድ ዝናብ እየዘነበ ናዲም ደክሞት እንጨት ተሸክሞ ወደ ቤቱ ሲደርስ በሩ ላይ የተፈጠረ ነገር ልቡን ሰበረው። ሻሂስት በንዴት አይኗን አፍጥታ ጮክ ብላ ከቤቱ ውጣ፣ አንተ እድለቢስ ሰው፣ ከዛሬ ጀምሮ አታስፈልገኝም አለችው። ናዲምም ደንግጦ ሻሂስት ምን እያደረግች ነው? ወዴት ልሂድ አላት። ሻሂስትም መለሰችለት፣ ወደ ፈለክበት ሂድ፣ ከውሻህ ቡርኖ ጋር ሂድ፣ እሱ እንኳን ካንተ ይሻላል። ይህንን ስትለው ናዲም እንባው መጣ። እንጨቱንና የልቡን ሐዘን አንስቶ ምንም ሳይናገር በዝምታም ወጣ። ቡርኖም ዝም ብሎ ተከተለው። ልክ ናዲም በጣም መጎዳቱንም ተረዳ። ከመንደሩ ዳርቻ ሲደርስ ናዲም አንድ ትልቅ ዛፍ ስር ተቀመጠ። ወደ ሰማይ ቀና ብሎ አምላኬ ሆይ ከዚህ ውሻ በስተቀር ማንም ሰው የለኝም፣ አንተ ብቻ ነህ ተስፋዬ ብሎም ጸለየ። ከዚች ሰዓት ጀምሮ ናዲምም ሆነ ሻሂስት ያልጠበቁት ነገርም ተፈጠረ። ሌሊት እየጨለመ ሲሄድ ናዲም ከዛፍ ስር ተቀመጠ። ቡርኖ ጭንቅላቱን በጭኑ ላይ አድርጎ ያጽናናውም ነበር። በጣም ሲደብረው ናዲም ተነስቶ ወደ ጫካው ጥግም ገባ። ሲሄድ አሮጌና ፈራሽ ጎጆም አገኘ። ናዲም ገብቶ እሳት ለኮሰ። ብርዱን ለማስወገድ ከዛ መሬት ላይ ከቡርኖ ጋር ገደም አለ። ቡርኖ አንተ ከኔ ጋር እስካለህ ድረስ ድህነት አያሸንፈኝም፣ አንተ ከብዙ ሰው ትበልጣለህም አለው። ኩለሌቱ ደርሶ ነበር። በድንገት ቡርኖ ማንኮራፋት ጀመረ። አይኖቹ የጎጆው ጨለማ ጥግ ተተክለውም ነበር። ናዲም ደንግጦ ምንድነው ቡርኖ አውሬ ነው አለ። ቡርኖ መሬቱን መቆፈር ጀመረ። ናዲም ችቦውን አንስቶ አበራለት። እዚያ ያለው መሬት የሰመጠ ይመስላል። ልክ ሰው የሆነ ነገር ቀብሮ እንደደበቀበት ይመስላል። ሁለቱም ተያይዘው መቆፈር ጀመሩ። በጥቂት ደቂቃዎች ውስጥ እጃቸው ጠንካራ እንጨት ነካ። ናዲምም ተናገረ፣ ይህ የሳጥን ክዳን ይመስላል። ተጨማሪ አፈር ከላዩ ላይ ሲያስወግዱ በአሮጌ ብረት የታሰረ ትልቅ ሳጥንም ተመለከቱ። በጣም በመቆየቱ በአፈር ተሸፍኖ ነበር። በሚንቀጠቀጥ እጆቹ ናዲም መቆለፊያውን በድንጋይ ሰበረው። መቆለፊያውም ተሰበረ። ናዲም የሳጥኑን ክዳን ሲያነሳ አይኖቹ በብርሃን ተሞሉ። ሳጥኑ በወርቅ ሳንቲሞች፣ ውድ ጌጣጌጦች፣ በጥንት ዘመን ዕቃዎች ተሞልቶ ነበር። ከንፈሮቹም ተንቀጠቀጡ። ይህ ህልም ነው ወይስ ፈጣሪ ሰማኝ? በጉልበት ተንበርክኮ አይኖቹ በእንባ ተሞሉ። በዚያ ምሽት የናዲም ህይወት ሙሉ በሙሉም ተለወጠ። ናዲም ከድህነት ተነስቶ ባለጸጋም ሆነ። በማግስቱ ጠዋት ላይ ናዲም ነቃ። አሁን ተገርሞ ነበር። ወርቁን በጥንቃቄ ተመለከተ። እንዲህም አለ፣ ይህንን ሀብት መደበቅ አለብኝ። ብዙ ሰው ካየ ይቀናና ሊዘርፍኝ ይችላል። ሳጥኑን ዘጋውና በአፈርም ሸፈነው። ትንሽ ገንዘብ ብቻ ይዞ ወደ ገበያ መጣ። ገበያው ዛሬ በጣም ደመቅ ብሏል። ናዲም ለራሱና ለቡርኖ ምግብ ገዛ። ከዚያም ሰው በማይበዛበት መንገድም ተመለሰ። ሌሊት ናዲም ከሀብት የሚያስፈልገውን ያህል ወርቅ በማውጣት ዕቃ ገዝቶ በገበያ ይሸጥም ነበር። ቀስ በቀስ ንግድ መስራት ተማረ። በጥቂት ሳምንታት ውስጥ ትንሽ ሱቅም ከፈተ። እዚያም ትክክለኛውን ሚዛን ይጠቀማል እና ከሚያስፈልገው በላይ ገንዘብ አይወስድም ነበር። ሰዎች ከሱ ዕቃ ሳይሆን እውነተኛ ታማኝነትን ይገዙ ነበር። ፈገግታውና ቅንነቱ ብዙ ሰዎችን አስደሰተ። በአጭር ጊዜ ውስጥ የመንደሩ ሰዎች ሁሉ እየተባባሉ ያ ጎጆ ውስጥ የሚኖሩ ሰውዬ በረከት አለው ይሉ ነበር። ናዲም ግን አሁንም በዛው አሮጌ ጎጆ ውስጥ ይኖር ነበር። ሌሊት ሲሆን ከቡርኖ ጋር ተቀምጦ ፈገግ አለ። ወዳጆች፣ የመንደሩ ባለጸጋዎች በሸክላ ጎጆ ውስጥ ከውሻ ጋር እንጀራ እንደሚበላ ማንም አያውቅም ነበር። ሀብት ልቤን እንዲቀይረው አልፈልግም ይል ነበር። ናዲም በሐቀኝነት ከፍ ከፍ አለ። በረከት ጨመረለት። በዚህ ሁሉ መሃል ርቃ ያለች አንዲት ሴት በየቀኑ ትመለከተው ነበር። ሻሂስት ከቤት ያባረረችው ያቺው ሴት አሁን ንስሐ በልቧ ውስጥም ነበር። ሴቶችን ትጠይቃለች። እንጨት ሻጥ የነበረው ያ ናዲም ነው? መልሱም አዎ ታላቅ ነጋዴ እኮ ሆኗል የሚልም ነበር። ሻሂስት በልቧ ያን ጊዜ በረዳው ኖሮ ትላለች። አንድ ምሽት ናዲም በሩን ሲከፍት ውጭ ሻሂስት ቆማ ነበር። ፊቷ የደከመ ይመስላል። በዝግታ ድምፅ ሰላም ናዲም አለችው። ናዲም ፊቱን በጥልቅ ተመለከተና ለምን መጣሽም አላት። ሻሂስት እየተንቀጠቀጠች ይቅርታ ልጠይቅህ ነውም አለችው። ያደረኩት በጣም መጥፎ ነበር አለች። ናዲም ወደ ውስጥ እንድትገባ ቢፈቅድም ልብ ይቅርታ ይሰጣል ግን ጠባሳው አይጠፋም አላት። ቡርኖ ወይንም ያ ውሻ በጥርጣሬ ይመለከታት ነበር። ሻሂስት ትንሽ ቆማ ምንም ሳትናገርም ተመለሰች። በማግስቱ ናዲም ሲወጣ ሻሂስት ከጎጆ ፊት ለፊት እየተረገች ነበር። ናዲምም ጠየቀ፣ ይህንን ለምን ታደርጊያለሽ? ሻሂስት መለሰች፣ አሁን ገብቶኛል። የሰው ዋጋ ገንዘብ ሳይሆን በልብ ነው የሚለካው ማለች። አንተ ከጎኔ ስትሆን እኔ ደግሞ አሸሸው። ናዲምም ዝም አለ።
ቀስ ብሎ የአንድ ሰው ዋጋ በገንዘብ አይደለም። ድሃ ሆኜ ሳለሁ የኔ ዋጋ ብትረጅ ኑሮ በሌሊት ከቤት ገፍተሽ አታወጭኝም ነበር። ሻይስትም አለቀሰች። በገንዘብ ታወሬ ነበር፣ አሁን ለሰራሁት እቀጣለሁ አለች። ሌላ እድል ይኖረኛል። ናዲምም ተመለከታት። ከዚያም ወደ ጎጆው ገባ። ራሱንም ጠየቀ፣ ገንዘቤን ፈልጋ ነው ወይስ በእውነት ንስሐ ገባች? ቡርኖ ወደ ውስጥ ገባና ጭኑ ላይ ማረፈ። ናዲም በሹክሹክታ በጥቁር ጊዜ ከጎኔ የቆመው ነው በልቤ ውስጥ ቦታ ያለው። ናዲምም ለሻይስት ግንኙነታችን አብቅቷል አላት። ይቅር ብዬሻለሁ፣ ግን የተሰበረ ነገር እንደገና አይጠገንም። ሻይስትም አለቀሰች። እንደ አገልጋይ እንኳን ልቆይ አለችው። ናዲም አይ ሻይስት መሄድ ይሻልሻል። ሻይስትም ሄደች። በገዛው እጇ ያጠፋችው እድሏም ነበር። ናዲምና ቡርኖ ብቻ የሚኖሩበት ጎጆ የሰዎች መሰባሰቢያ ቦታም ሆነ። ሁሉም ሰው ናዲም የኛ ጀግና ይሉ ነበር። አንድ ቀን የገዢው ምክትል ሐዲም መርዋንም መጣ። መንደሩን ወክለ ምክር ቤቱን እንድትቀላቀል እንፈልጋለን አሉት። መሬትና ስልጣን ይሰጣሃል። ናዲምም እዚህ ጋር ቆም አለ። በረጋ ድምፅ እኔ ድሃ የነበርኩ ሰው ነኝ። ስልጣን ከባድ ነው። ራሴን እንኳን ማስተዳደር አልችልም። ይህንን ስልጣን አልቀበልም አለ። ሐዲም ተገረመ። ዓለም ለክብር ትሮጣለች፣ አንተ ግን ትረግጣታለህ አለው። ናዲምም ፈገግ አለና ልቤ እስካልጠነከረ ድረስ በማንም ላይ መሪ አልሆንም አለ። ሐዲም ከሄደ በኋላ ወሬው ተጀመረ። ይህ ሚስቱ ያባረችው ሰው እንዴት ባለጸጋ ሆነ? ጁዳ የሚባል ቅናት የበላው ነጋዴ ነበር። ለጓደኞቹ ይህ ሰው ሀብት ያገኘው በስርቆት ነው፣ መሬት ሲቆፍር አይቼዋለሁም ይላል። ይህ ወሬ አጂት የሚባል አደገኛ ሽፍታ ወደ ሆነ ሰውም ደረሰ። አጂት ይህ ሀብት የኔ ይሆናልም አለ። በሌሊት አጂት ወደ ናዲም ጎጆም ቀረበ። ናዲም ውሻውን እያስመገበ ነበር። አጂት ይህንን ሀብት በጉልበት አገኘዋለሁ። በማግስቱ አጂት ሰዎችን እንደ ጓደኛ ወደ ናዲም ላከ። ቃሲም የሚባል ሰው ከናዲም ጋራ ጓደኛ መስሎ መጣ። በአዲስ ገበያ ፕሮጀክት ውስጥ አጋር እንሁን አለው። ናዲምም እውነተኛ ጓደኛ ማን ነው? እውነት አንተ ስራ ፈልገህ ነው የመጣኸው? ለምን እውነተኛ ዓላማህን ትደብቃለህ? አለው። ናዲም እውነተኛ ከሆንክ በመስጊድ ውስጥ ከሰዎች ፊት ቃል እንገባባ። ቃሲምም ደነገጠ። ከሩቅ ሲመለከቱ ጥሩ ትመስላለህ፣ በቅርብ ስትመጣ ግን እውነት ይታወቃል አለው። ናዲም አክሎም ሰማ። የምትሮጥበት ሀብት በትዕግስቴ በጥረቴና በክብሬ ውስጥ ተደብቋል። ቃሲም ሄዶ ለአጂትም ነገረው። አጂት አሁን በኃይል እንወስደዋለንም አለ። በዚያ ምሽት አጂት ከሶስት ጉልበተኞች ጋር ናዲም ጎጆ መጣ። ወደ መስኮቱ ሲደርሱ ቡርኖ ወይንም ያቺ ውሻ በድንገት በጣም ጮኸች። እንደ መብረቅ በላዩ ላይም ዘለለች እና ክንዱንም ነከሰው። ናዲምም ከጎጆ ወጣ። ጮክ ብሎ እናንተ ሌቦች ሀብቴን ፈልጋችሁን የመጣችሁት በጥረቴና በክብሬ ፈጣሪ የሰጠኝ ነገር ነው። ሰዎች ሮጦም ተሰበሰቡ። በማግስቱ ጠዋት ሽማግሌዎች ፍርድ ቤትም ተሰበሰቡ። የተጎዳው ላሉ እውነቱንም ተናገሩ። ሽማግሌው እንደዚህ አይነት ታማኝ ውሻና ሰው አይተን አናውቅም፣ አጂት ከመንደሩ ይባላል እና መሬት ሁሉም ለናዲም ይሰጣል ተባለ። ናዲምም መሬትንና የመንደሩን ልብ አሸነፈ። ቡርኖ ወይንም ያቺ ውሻ የታማኝነት ምልክትም ሆነች። አንድ ማለዳ የድሮ ሚስቱ ሻይስትም ተመለሰች። ፊቷ ላይ እፍረት ታይባትም ነበር። ናዲም ስህተት ሰርቻለሁ፣ ከቤት ባባረኩ ቀን ሕይወቴን አጠፋሁም አለች። ናዲም በርህራሄ ሰዎች ስግብግብ ይሆናሉ፣ ግን ሰው ይማራል፣ ይቅር ይላል። ናዲም ቀረብ ብሎ ገንዘቤን ፈልገሽ ከመጣሽ ተመለሺ፣ ግን የቀድሞ ፍቅርን ፈልጌ ከመጣው ካልሽ በሩ ክፍት ነው ግቢም አላት። ሻይስትም አለቀሰች። በፈጣሪ ስም ዋጋህን መረዳት ስላልቻልኩ ለዛ ይቅርታ ነው የመጣሁት። የሰው ዋጋ በገንዘብ ሳይሆን በልብ ውስጥ መሆኑንም አስተማርከኝ አለችው። ናዲም እጇን ያዛትና እንግዲያውስ አዲስ ሕይወት እንጀምር አላት። ጎጆ ትንሽ ቢሆንም ሁለት እውነተኛ ልቦች ካሉ ግን ቤተ መንግሥት ይሆናል አላት። ቡርኖም በዙሪያቸው ዘለለ። ልክ አዲሱን ሕይወታቸውን እንደባረከ ይመስል ነበር። የዛሬው ታሪካችን ይህ ይመስል ነበር። እንዴት ተመለከታችሁት? ታሪኩ ከተመቻችሁ ቪዲዮውን ላይክ ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁም ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።